አማናዊት መቅደስ። ሐናና ኢያቄም ልጅ በማጣታቸው ሲያዝኑ ሲተክዙ አምላክ ጎበኛቸው በኪነ ጥበቡ። ልጅንም አገኙ እንደ ምኞታቸው ሰማይን ወለዱ አምላክ ፈቅዶላቸው። በምኞት በስለት ቢያገኟትም ቅሉ ቤት ታገለግል ዘንድ እንደማያደርጓት ፍጹም ተማማሉ። እንደ ምኞታቸው እንደ ስለታቸው ድንግልን ወሰዷት ወደ ቤተ መቅደስ ታገለግለው ዘንድ ሰማያዊ ንጉሥ። ሕፃኗም ስትሄድ ወደ ቤተ መቅደስ ወጥቶ ተቀበላት ካህኑ ዘካርያስ። ካህኑ ዘካርያስ የምግቧ ነገርስ ብሎ ሲያስብላት ሰማያዊ መልአክ ቅዱሱ ፋኑኤል ይዞላት ወረደ ሰማያዊ ጽዋ ሰማያዊ ህብስት። የምግቧ ነገርስ ከተያዘልኝስ በሉ በተሎ አስገቧት ወደ ቤተ መቅደስ ብሎ ተናገረ ካህኑ ዘካርያስ። ታገለግለው ዘንድ ሰማያዊ ንጉሥ መቅደሲቱ ገባች ወደ ቤተ መቅደስ። ታገለግለው ዘንድ ሰማያዊ ንጉሥ መቅደሲቱ ገባች ወደ ቤተ መቅደስ።